በሀገራዊ ምክክር ጉባኤ የአገር ግንባታ አጀንዳ ላይ በተደረገ ውይይት የፌዴራል የስራ ቋንቋዎችን አስመልክቶ አዳዲስ ምክረ ሀሳቦች ቀረቡ። በውይይቱ ላይ አማርኛ፣ ኦሮምኛ፣ ትግረኛ፣ አፋርኛና ሶማለኛ የፌዴራል የስራ ቋንቋዎች እንዲሆኑ ጥያቄ የቀረበ ሲሆን በተመሳሳይ አማርኛ ብሔራዊ ቋንቋ ነው እንዲቀጥል የሚል ሀሳብም ተነስቷል። በሌላ በኩል እንግሊዝኛ፣ አረብኛ፣ ፈረንሳይኛና ቻይንኛ የመሳሰሉ የውጭ ቋንቋዎች በስርዓተ ትምህርቱ እንዲካተቱ ወይም የስራ ቋንቋ እንዲሆኑ የቀረበው ሀሳብ የሀገር ውስጥ ቋንቋዎችን ያጠፋል በሚል ስጋት ከፍተኛ ክርክር አስነስቷል። እነዚህን አከራካሪ አጀንዳዎች ጨምሮ የቀረቡ ምክር ሀሳቦችን በጉባኤው 4000 ተሳታፊዎች ተመክሮባቸው የመጨረሻ ውሳኔ የሚሰጥባቸው ይሆናል ተብሏል። የኢትዮጵያ ሰብአዊ መብቶች ጉባኤ ሰመጉ በኦሮሚያ ክልል ምስራቅ አርሲ ዞን ከተለያዩ ወረዳዎች ከ2014 እስከ ግንቦት 2018 ባለው ጊዜ ውስጥ በታጣቂ ቡድኖች በተፈጸሙ ጥቃቶች ላይ ያከናወነውን የምርመራ ግኝት ለ158ኛ ጊዜ ልዩ መግለጫውን ይፋ አድርጓል። በዞኑ በነበሩ 9 ወረዳዎች በሃይማኖትና ማንነት ላይ ያነጣጠሩ የሰዎች ግድያ፣ አካል ጉዳት፣ እገታ፣ መፈናቀልና የንብረት ውድመት መከሰታቸው ተረጋግጧል። በምርመራ ከተረጋገጡት መካከል በመርቲ ወረዳ 117፣ በሸርካ 116፣ በጀጁ 101፣ በሮቤ 47 ንጹሐን ተገድለዋል ተብሏል። በተጨማሪም በሌሎች ወረዳዎች በርካታ የንጹሐንና የጸጥታ አካላት ሕይወት ጠፍቷል። ከግድያው ባሻገር በጀጁ፣ ሮቤ፣ ሸርካና መርቲ ወረዳዎች በመቶዎች የሚቆጠሩ ዜጎች መታገታቸው፣ አንዳንዶቹም በካሳ ክፍያ መለቀቃቸው ተገልጿል። በርካታ አብያተ ክርስቲያናት መዘረፋቸውና መቃጠላቸው እንዲሁም በሺዎች የሚቆጠሩ ነዋሪዎች ከትውልድ ቀያቸው መፈናቀላቸው ተረጋግጧል። በመጨረሻ የሚሰመጉ መንግስት የዜጎችን ሕይወትና ንብረት የመጠበቅ ሕገ መንግስታዊ ግዴታው እንዲወጣ በጥሰቱ የተሳተፉ አካላትን በሕግ እንዲጠየቁና ለተፈናቀሉት ዘላቂ መፍትሄ እንዲሰጥ ጥሪ አቅርቧል።